በዚህ አንደኛ ጥያቄ ራውንድ 1 ላይ የተፈተኑት ሚኒመም ለርኒንግ ኮምፒተንሲ የተጠየቀው ሚን ዲቪዬሽን ፍሮም ዘ ሚን ነው። ስለዚህ ለሁለተኛ ለሶስተኛውም ሊሆን የሚችለው ሚን ዲቪዬሽን ከሚኑም ከሚዲያን ከሞድ ነውና ጥያቄም ብሎ ኮንሲደር ዘ ዳታውን ሰጥቷል። ከዛ በኋላ ሚን ዲቪዬሽን መፈለግ ነውና የቀረበው የመጀመሪያው ጥያቄ ሚን ዲቪዬሽኑን ለመፈለግ ፍሮም ዘ ሚን የሚል ነው። የመጀመሪያ ስራችን ዳታውን አንድ ላይ ከጻፍን በኋላ እንደምረዋለን። 11 ሲደመር 13 ሲደመር 15 ሲደመር 17 ሲደመር 19 ሲደመር 21 ለብዛቱ ስናካፍል 96 ለ6 16 ይሆናል። ከዚህ ከሚኑ እያንዳንዱ ዳታ ምን ያህል ስካተር ይርቃል የሚለውን አብሶሉት ቫልዩ ካልኩሌት እናደርጋለን። ከ11 ላይ 16 ከ13 አብሶሉት ቫልዩ እያወጣን 5 3 1 1 3 5 ይመጣል። እነዛን ስንደምር 18 ይመጣል። 18ቱን ለብዛቱ ለ6 እናካፍል 3 ይመጣል ማለት ነው። ስለዚህ የመጀመሪያ ጥያቄ መልሱ 3 ይሆናል ማለት ነው።